በእድሜ በጣም ተጫውቶብኛል። እዛ ምስራቅ ሐረርጌ ጎዳና ተዳዳሪ አርግቶኛል። ጫት ቀን ቀን ጫት፣ ማታ ማታ ምርቃን ጨብስ እያልን ሐረቄ ቤት እየሄድን ሐረቄ እየጠጣን ነበር። ህይወቴን አበላሽቷል ጫትና ጫት ሲጃራ። አሁን ግን ከዛ ሁሉ ተምሬ ምግብ ራሱ ሲበዛብኝ፣ ይሄ ቡና ሲበዛብኝ አለቀ። ሰውነቴን መገንባት አሁን እኔ ትንሽ እድሜ እንዲረዝምና ጥሩ አርጅቼ እንደዚህ እንዳልሄድ እንደዚህ እንዳልሄድ ስፖርት ጂም ገብቼ መስራት ልጄን እንኳን ሳላሳድግና ትልቅ ደረጃ ሳላለ እንዳላረጅ ነው። ስፖርት ነው የሚሰራው። ስፖርት ለሳምባ ጥራት፣ ለደረት ስፋት፣ ለአካል ብቃት፣ ለህሊና ንቃት ይልሃል እዚህ ጋር ስፖርት ስር አባቴ አንተ ጠንካራ ሰው እና ትናንሽ ሰዎች ዝነኛው አመሰግናለሁ። ለአንዳንድ ኮመንት እኮ አንዳንድ ጥያቄ እንደዛ ሲል ነው እኔ ዋለው። ስለዚህ እንደዛ ነው ብለው እንጂ እኔ ስም እንደቆዩ ነገር አድርጌ በፊልም ስራ መምጣት ማለት ነው አሳስቶኛል። በወቅቱ አእምሮ ትንሽ ስላልነበረና 2024 የምራን ተዘጋቢ ነበር። ከዛ ፈረንሳይ ባህር ላይ የሰው ስጋ በልቼ ትንሽ እንቅላፍ ተረክተው ነበር። ከዚያን ጊዜ ጀምሮ እስከ ቅርብ ጊዜ እስካለፈው አሁን 2 ወር በፊት ራስ ተቀምጣ ወረቀት አለች። በዛ ክፍተት ተጠቅሞ ወደዚህና ወደዚህ አምድ መታት አዋከቡኝና ይህ መጽሐፍ እንድጻፍ አረጉ። እንደገና የመጽሐፍ ምን የለውበት ራሳቸው ነው ብር እዛ የበሉት 500,000 ብር አስወጡ። ለመጽሐፊያ፣ ለማተሚያ፣ ለምናምን፣ ለአሹራንስ፣ ለታሪፍ ያሉ ይህ ምን አውቃለሁ። አመሰግናለሁ አሊነር። ስለዚህ አሁን አቤልቤስ አመሰግናለሁ። እኔ አሁን ይህ ሰውዬ ብቻ አስቁሙልኝ። ይህ ሰውዬ ታሪክን እንዳይጽፍ፣ ታሪክን እሱ ለቢዝነስ እንዳይጠቀሙ ሰውየው ታገኙታላችሁ። ሴፉ ፋንታውን ስር ሴፉ ፋንታውን ሚዲያ ኤቢኤስ ሚዲያ ስር መጽሐፌን ሳስታውቅ አለ ሰውዬ። አሁን ያሳያችሁትን መጽሐፍ አየ። ይሄ መጽሐፍ ለምን ነገሩ ህግ ቦታ ያሲ ጆዋር ምን አገባ? ጆዋር የፖለቲካ ሰው ነው። እኔ የፖለቲካ ሰው አልፈልግም። ጆዋር የሚጠይቀኝ ጆዋር ማንበድ የሚጠይቀኝ ለቢዝነሱ ነው፣ ልጠቀምብኝ ነው። ሁሉም ሰው ለመጠቀሚያ ነው የሚፈልገኝ። ታሪክን ጽፍልሃለሁ የሚለኝ ለራሱ ልጠቀምበት ነው። ከአሁን በፊት አንዷ ከአሜሪካ መጣ ህቅ ምንም አይነካህም ዋጋውን ያገኘ። አመሰግናለሁ አቤል። አንዱ አሁን ከአሜሪካ እኔ አሜሪካ ነዋሪ ነኝ አለች እኮ ትልቅ ቦታ ራሷን አስቀምጠችና በእውነት አሜሪካ ነው የምትኖረው። እኔ እኮ ልትሸውለኝ ስትል እኮ ነው። ሁለተኛ ነገር ምን አለች? እኔ ሁሉም ነገር አውቃለሁ፣ እኔ አዋቂ ሰው ነኝ፣ የኢትዮጵያ ሬዲዮ ውስጥ ሰራተኛ ነበርኩ አለች። ህይወት ጫነት ይባላለች። ከዛ እኔ ያንተ አማካሪ ሆናለሁ ብላ መጣች ቲክቶክ ውስጥ። ወላሂ አማካሪ ሆንልኝ ትጨንቃለሁ አላልኳትም። እኔ ከማንኛውም ሰው በላይ ድሮም እኔ ሰው ሲጨነቅ ጊዜም አልተጨነቁም። ሰው አለመንኩ። ሰው ሳይሰማኝ ነው በአውሮፓ የወጣው። ሬሳ በልቼ ባህል ላይ ቆይቼ አውሮፓ ከገባሁ በኋላ ደግሞ እኔ ታዋቂና አነጋጋሪ ነው ስላለኝ ፈረንጆች ያቁኛል። ፈረንጆች አንክባክቦኝ ቤት ውስጥ ያስቀምጡኝ ነበር። 2 ዓመት ፈረንሳይ ወረቀት ሳይኖረኝ ከሚስቴ ጋር ምግብ እየበላሁ ነበር። ብር እንኳን ባይኖር ብር ደግሞ ሽቃቅ ላይ ብላክ ሰብተ እያወጣን ነበር ፈረንሳይ። በእንደዚህ አይነት ኑሮ ላይ የነበርኩ አግዘኝ አላልኳትም። አማ እኔ በተለይ እኔ የተወለድኩበት አካባቢ እኔ ሐረርጌ ነኝ። ምስኪን ነኝ። ምስኪን ነው። ጫት አባቶቻችን ጫት እየቃሙ ስለወለዱ ነው መሰለኝ ከጫት ጭማቂ የተወለደ የተረገዘ ሰው ስለሆነ ነው መሰለኝ። ሞኝ ነን። ገባ? ሞኝ እንደ ከፍት ነው ግመል
ይዞብን የሚሄዱልን እንሄዳለን። ሄዳ ሴትዮዋ ለጥቅሟ እንደመጣች እኮ እንዴት አላወቁበትም ነው እኔ እስካሁን የቆጨኝ። አማካሪ ሆንላለሁ ብላ መጣች። ደግሞ እኔም በራሴ ላይ አልፈርድ። ለምን ወዳለ ስተቀው ስለነበር አሁን ነው ትንሽ የተሻለ መጣ እና ሴትዮዋ መጣች እና እንደዛ ሸወረችኝ ነው የምላችሁ። ሌባ ተስማምቶ ሰራኝ። አዲስ አበባ ሌባ አውቀዋለሁ። አዲስ አበባ ነበርኩ ረዳት ሆኜ ተስማምቶ 3 ወር ይሰርቃሉ። እኔ ረዳት ነበር። ከመኪና ላይ ጎማ ያወርዳሉ። አንዱ በዚህ ቆሞ እያወራኝ እያስወራኝ ሌላ መኪና ገብቶ ክሪክ ሰርቆኛል። ሲዳሞ ተራ መርካቶ ሲዳሞ ተራ ጎማ ስኮርት ጎማ ተሰርቃለሁ። ሸራ ተሰርቃለሁ። ስፖኪዮ መኪና ሹፌር ወደኋላ የሚያይበት ተሰርቃለሁ። ሌላ መጥቶ እንዴት ነው ሰላም ነው ጫት አልቃምኩም ይላል። እንደ ያህል ልጅ ይላል። ሌላ እኔ ያወራለሁ። ሌላ ይቀየሳል። እንደዚህ በእንደዚህ አይነት ነገር ነው ይሰራል። ማተም አልፈልግም እኔ ማተም አልፈልግም እኔ ማተም እኔን ያማከረችኝ አለች። አንድ ጋዜጠኛ ለእኔ ነገረችኝ። አልጀዚራ እሷ ኢትዮጵያ መጽሐፍ አትም አላለችኝ፣ በአማርኛ አትም አላለችኝ። አንተ መጽሐፍ ለሁለት ነገር ነው የምታትም፣ ለንግድ አይደለም። ለሁለት ነገር፣ አንደኛ ነገር ለታሪክ ለእኔ ታሪክ ነው፣ እኔ ታሪክ ነው። ሁለተኛ ነገር ደግሞ ለሰው አስተማሪ ይሆናል። ለዚህ ለሁለት ብቻ ነው መጽሐፍ ታትመው ቁጭ ነው ብለው አይሸጥም። 1000 ከታተመ ይወጣል በእንግሊዝኛ። በእንደዛ አይነት ነው መጽሐፍ ታሪክ ተሰምሎ ገባ። ስለዚህ እዛ አዲስ አበባ ቁጭ ብሎ ቢዝነስ ሌቦቹ እንጤ ያሳሪ ያሰለም ሀያት ረቢ ሲሃ ሀየ ረቢ ሲሃ መቱ ረቢና ሀድር መቱ ኦልሬዲ ረቢና ሀድር መቴ ይራወር ቀጫጭ አሞ ገና ከቲ አፋን ባሴ ላጋ የባሴው ገና ሰዋን ጉዳ ፈቃታ ሚቲ ዋንሰልባ ዋንቱ ቦራ ይባል ሌባዳ ሀቱዳ ሀቶን ተቀበምቴ ይርቲ ተቆፋ አነ በቤት ከመላል ፈረንጂ ነቤካ ፈረንጂቲ እንዳቀ ይመጣ ሚዲያ ፈረንጂቲ እንዳቀ ይመጣ ነመከና ከናነት ተበቴ ፈረንጂ ሚዲያ ፈረንጂ ነመከናት ሙላኒ ይጩ ነምኒ ረከቴ ነመኛቴ ሲና ረከቴ ነመኛቴ ሰኒ ነምኒ ፍታቆ ገበረይሱ ለሚ ኢትዮጵያቴ ለሚ ነመሳው ገበረይሱ ሁምና ድርቂዳ ነው ገበረይሱ ስሪቢት አጭሞ ኢትዮጵያ ታዬ ምንም ምርት ኢትዮጵያ ጀርታዬ አንጥላደት እዛ የኢትዮጵያ ፍርድ ቤት ጎል ቁጭ ብሎ ይፎክርብኛል። ሰዎቹ ፎቶ ከጀርባ ለጥፎ ህዝብ እንዲህ ኦኬ አረጋለሁ። ግን ትንሽ እየጠበቁ ምስቴ ምክር ስላለች ምስቴ ነች እዚህ ጋር እዚህ ደረጃ ያደረሰችኝ አሁን እንዴ። ስለዚህ ምስቴ በጣም ምሁር ስለሆነች አዋቂ ስለሆነች ምስቴ ነው የምትመክረኝ፣ በምስቴ ነው የምመክረው። እንደ ድሮ አንዳንድ ድሮ እኮ ብቻዬን አግኝቶኝ እኮ ነው የተጫወቱብኝ እዛ ፈረንሳይ። ስለዚህ አሁን ምስቴ ፎቶቸውን አትለቀቅ አለችኝ። እኔ እለቃለሁ አልፈራም። ሁሉ ነው የተራመስኩ ነበር የሚሄደው። በተለይ ይሄን አሉቅና ኖረኝ አልፈራም። ምስቴ ነገሩ ትንሽ እንኳን ወደ ህግ እየተሄደ ስለሆነ እኛ መጽሐፋችን ታሪካችን በፈረንጆቹ ነው የምናሳትመው እዚህ። ኦኬ አሁን ምስጢር አላወጣም ስለም አያስፈልግም። አላኩል ያህል በደፈና እንዳው በደፈና ሆናኒሳ ሄለሺ ልብላ ባካችሁ ቦይስ ዩቱብ ስር ግቡ። ዩቱብ አትፍረድ ብላችሁ እስቲ እናንተ ሴፉ ፋንታውን ስር ግቡ። ሴፉ ፋንታውን ስር አለው ዩቱበር የሴፉ ፋንታውን ዩቱብ ስር አለው ነው። ያንን ይሄ መጽሐፍ የሚያስታውቅ ሰውዬ ነው የበላይ አንደኛ ፍራ ቤት ነው የምትኖረው። ፎቶዋንም አንድ ቀን አላገኘኋትም እኔ። ስሟ በዚህ መጽሐፍ ላይ ተጽፏል። አትፍረድ ህይወት ጫና ትባላለች። የወንድሟ ፍርማ ልጁ የጻፈው